ሀይ ጋይስ ከምሽቱ ብሎጋችን ይጀምራል። ረስቸው ነበረ ግማሽ መንገድ አጋምሻለሁ። ውዴ ቻናል ተከታታዮች እንግዲህ ሱቅ ሲሄድ ብሎግ አረጋለሁ ብዬ ነበረ። ሰው መዝናኛ ቦታ ሲሄድ ነው ብሎግ የሚያደርገው፣ ግን ስልኬንም በእጄ ነው ያስኩት። ግን ይትሶኬ ምንድነው አንድ ቦታ ሄድኩኝ ዛሬ። በጣም ሙቀት አለ እንትን አለ እንደሚባለው እንደ ምንድነው እንደ ደረቅ ሙቀት ሆኖ ውሃ ያለው ሙቀት ሆኖ ውሃ ያለው ማለት ነው። እንደዛ አይነት እንትን ነው ያለው እና ፊቴም ሁሉም ቅባት የተቀባሁት ነው የሚመስለው። እና ውድ ቤተሰቦቼ ከአንደኛው ሱቅ ዙሪያ ትወዳለሁ ብያችኋለሁ። ውድ ቤተሰቦቼ ባለፈው ብሎጌ ላይ አንድ ሱቅ ላይ ሄድኩኝ። አሁን ይሄ በእግር የሚሄደው በመኪና የሚከደው መንገድ ነው። እኔ ኢትዮጵያዊ አይደለ የ2 ሰዓትና የ3 ሰዓት መንገድ ገቢ እጀ ማቅሰት የ15 ደቂቃ መንገድ በእግር መሄድ አቅተኝም ብዬ የለም ብዬ ወደ ቤት ከርኩኝ እና ደርስሻለን ማለታቸው አይቀርም ብዬ በእግር ቀጥይ ደስ ስል የዙረት ሱሰን ያጣጣምኩ ነው እላችኋለሁ። ውድ ቤተሰቦቼ እስቲ ማን እንደ ከአንድ ሱቅ ወደ አንድ ሱቅ የለም ከተባለ የሚሄደው ከዛ ሩቅ አይደለ ለምን እርሽ ሲባል አይ ያስፈልጋችኋል እኮ ነው። ለዛ እኮ ነው በዛው ያው ይሄድኩት ይላል። አሁን እኔ ይሄ ሩቅ ስለሆነ ለምን እርሽ ይባላል፣ ችግር የለውም ያው በዛው እኩል ዙር ቅርብ እኮ ነው ምንም ማለት አይደለም አልኩት። ይሄ አንደኛ ሱቅ ሄዶ አንደኛ ሱቅ መሄድ ራሱ ሩቅ ነው። ቤታችን መሀል ነው፣ እዚያ አካባቢ ነው። ግን እኔ ዙሬታም አይደለም ዙሬት ወይኔ ክንዴ ሞተ። ለምን ቅርብ ስለሆነ ያው ብሎግ አላረግም ብዬ ስልክ ስቲክ ያመጣው የእስር ቤታችን የቅርባችን እስር ቤት ይሄ ነው። ግን ጽሁፍ የለም። ምን አባቴ ለማድረግ ነው ማሳያችሁ? ወይኔ እጄ አሁንም ደከመኝ። አሁን ወሬ ጨረስኩ። በቃ አያችሁችን ብቻ ነው እንደማወራው። አይሚሮዬ ውስጥ ያለችው ብቻ ነች እንዴ? ማውራት አለብኝ በጣም ብዙ ነገር። አሁን መንጠንቀቅ ነው። አቋራጭ ላይ ደርሻለሁ። ቤተሰቦቼ ስሮጥ እንዳትስቁብኝ፣ ማሜን አቃተኝ። ብሩ ቀን መጣ። አሁን እንዴት ነው የምንሮጠው? ይሮጥ ይሻላል። እቺ ፋራ ገጠሬ እዚህ እኮ እንደዛ ይሮጡ። እኔ ግን እሮጣለሁ። ስንት አላማ አለኝ። የሩዝ ወዴን ስንት አላማ አለኝ። ነገ ለማረፍ ብዙ አላማ አለኝ። ሩጬ ካላመለጥኩኝ አሁንም ሊሮጥ ነው። እንደዛ አይነት ቦታ አልወድም። እዚህ ማዞሪያ ላይ አልወድም። ማዞሪያ አካባቢ አልወድም። ሹፌር ቢሆን ራሱ እዚህ አካባቢ ምን ሄዳ አይመስለኝም። ቀጣለቃ አልሆንም እንጂ ሹፌር ቢሆን መኪና ቢኖረኝ ማዞሪያ ያለበት ቦታ በጣም ነሳት ሚይዘኝ። ከዚህ እዚች ጋር ማዞር እንዴ ደግነቱ መኪና አይኖረኝም። ስለዚህ አያሳስብም። ዶንት ዋሪ በሉ፣ ብዙም እንዳያሳስብሽ በሉ። እየደረስን ነው ሱቃችን። ያው እንደተለመደው እስከ ሱቅ ድረስ ነው። ስንት ደቂቃ ነው እንዴ? እስካሁን 4 ደቂቃ ብቻ ነው የቀረስኩት እንዴ! የማይታመን ነው ወገን። 4 ደቂቃ ብቻ እና 14 ደቂቃ ብቻ። ብዙ የተራመድኩ ነው ለካ። አላወኩኝም። ውድ ቤተሰብ ይሰማችኋል።
ትላንትና ደግሞ በዚህ ጋር ጉጉሎ ድምፅ ልዘፍን እኮ ነው ወገን። በዚህ ጉጉሎ ድምፅ ያወራሁት አንሶ ሳወራ የሰማችሁት አንሶ እንደገና ደግሞ ልዘፍን። ኧረ በሕግ አምላክ ሙቀት ላሳያችሁ። እያላበኝ ነው ዱባ ፊት ካሜራ ላይ ስትጠግ ደግሞ ስክሪናችን ይሞላል ብላችሁ በኮሜንት እንደተለመደው እንዳትጽፉ። እኔ አጠፋለሁ ኮሜንታችሁን እንደዛ ብላችሁ ከጻፋችሁልኝ። ውድ ቤተሰቦች አሁን ሱቁ ላይ ደርሰናል። ብዙ ማንቆይም፣ ቅጣ ብቻ ነው ይዘን የምንወጣው። ብዙ ስለማንቆይ እንዳያሳስባችሁ። ከአንደኛው ሱቅ ቅጣ አጥቼ ነው ወደዚህ የመጣሁት። እዚህ ደግሞ ካጣሁኝ በቃ በሳጫለሁ። እኔ ቅጣ ከቤት ውስጥ ስጠፋ አልወድም። በራበኝ ሰዓት ብድግ አድርጌ ኛም ማረገው ቅጣ ስለሆነ ማይ ፌቨሪት ፉድ አረብ ሀገር ፌቨሪት ምግቤ ምንድን ነው? ሰው ተጋጭቶ ደግሞ ፖለቲካ ደና ዘመሬት የሆነ ነገር አለቀ። ይነክ ደግሞ መሰለ ቤተሰብ አላችሁ። ወሬ ጨረስኩ። ያው በዛሁም ደህንነቴን እንድትጠብቁኝ ብዬ ነው። ካሜራ ከፍቶ መጓዝ ጥሩ ነው፣ ለደህንነታችን ይጠበቃል። እናንተም ከቻላችሁ ሁላችሁ ካሜራ ከፍታችሁ ተጓዙ። ቁጥሩ ላረግ ነበር አይባልም፣ አይደረግም። ኦኬ ደከመኝ እጄ። እናንተ እጅ ወደ ላይ ስነሳ ለምን ነው የሚደክመው? እኔን ነው እኔን አይደለም። አሁን በቅዝቃዜው የሱቁ ቅዝቃዜ እዚህ ድረስ ይሰማል። ውድ ቤተሰቦች ሰው አለ ከጀርባዬ፣ እሱን አስገብቼ ሰው ይለኛል። ቀስ ብዬ ነው ማውራችሁ። ይሁት ሙቀት አሁን ይታያችኋል። አሁን ይታያችኋል ሙቀቱ እንዴት እንዳላለ። ቀጥል ቅጣታ ትንሽ ዞር ሊበል መሰለኝ ያቀዘቅዝ ጉዟችን ወደ ቂጣ ተራ ነው። ቂጣ ተራ ፈቅላ ሸምቡራ እንደ ይሄ ነገር በጣም ሲፈልገው የነበረው ነገር ነው። ወንዴ አንድ ቀን እንበለዋለን። ቂጣ የለም። ውይ ቂጣ የለም። እሱም ጌታ ሆይ እስኩዝ ሚ ማፊ ኮበዝ ማፊ ነቢ እብያት የለም። ቂጣ የለም ውዶቼ። እዛው ቢሄድ ይሻለኝ ነበር። በቃችን ይሻለች። እዛ አንድ ጥቁር ራሱ ነበረ። ያንን ቢወስድ ይሻለኝ ነበረ። ማብኮ በስ ይሄን 10 10 دقايق
10 ደቂቃ በኋላ ባላቂ የትም ጣልኩት ታይ ለ10 ደቂቃ ዞር ዞር ልበል 10 ደቂቃ ሙሉ ግን መጀመሪያ ቤት መደወል አለብኝ ወይ መቀመጥ ነው አማረኝ 10 ደቂቃ ይሄ ምንድነው 10 ደቂቃ ተብያለሁ 10 ደቂቃ እንደ 10 ደቂቃ እኮ ቤት የሚደርስበት ሰዓት ነው ቂጣ ለመጠበቅ 10 ደቂቃ ሊቆይ በቃ ቪዲዮ መዘጋት አለበት ፎቅ ልውጣ ፎቅ ወተን የሆነ ነገር ለ10 ደቂቃ እዚህ ሱቅ ውስጥ ልመላለስ ነው ለምቤት እጅ መመለስ አልችልም ዛሬ ቂጣ ጋጋሪዎች የት ሄደው ነው ቂጣ ጋጋሪዎች የት ሄደው ነው ቺዝ ቡላ ነው ይገርመኝ ነው ቡላ መሰለኝ ነው ቡላ በሰለ እፈልጋለሁ አሁን አይደለም ብር ቢኖርኝ እፈልጋለሁ አሁን አይደለም አሁን እንደዛ አይነት ነገር